ሐጅ መሄድ አልቻልክም ከሐጃጆች ጋር አላህ የሚያመሳስል ቀን ሰጠን ኢባዳ በአንድ ሐዲስ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም ሲናገሩ ስለነዚህ 10 ቀናቶች ያወሩ ስለ ኡዱሂያ አነሱ ኢዛ ረአይቱም ሂላል ዚልሂጃ የዙልሂጃን ጨረቃ ያያችሁ ጊዜ ወአራደ አሐዱኩም አንዳችሁ ደግሞ ከፈለገ አዩድሂያ ኡዱሂያ ለማድረግ ያሰበ እንደሆነ فليمسك عن شعره وأظفاره ጸጉሩንም ጥፍሩንም ከመቁረጥ ይቆጠብ የዙል ሂጃ ጨረቃ ከገባች ነገ ዙል ሂጃ ነው ከተባለ ኡዱሂያ የሚያርድ ሰው ምን ማድረግ አለበት ጥፍሩንም አይቆረጥም ጸጉሩንም አይነካም ጺሙን ቀድሞ ቀመስ ማለት ነው ከሰውነቱም ጸጉር ምንም አይነካም ከምን ጋር መሳሰላል ሁጃጆች ልክ ኢህራም ለብሰው ለበይከ ዑምረተን ሲሉ ዑምራ ለማድረግ ለበይከ ሐጅን ብሎ ሐጅ ለማድረግ ሲነይቱ ከዛ ሰዓት ጀምሮ 8ኛ ቀን የውሙ ተርዊያ ላይ ኢህራሙን ያደርጋሉ ወደ ሚና ይሄዳሉ ከዛስ ሚና ያድራሉ አረፋ ከሱቢ ሰላት በኋላ ወደ አረፋ ይሄዳሉ አረፋ ላይ ቀን ሙሉ ይቆማሉ ለበይከ اللهم ለበይክ ነው የሚሉት ለበይከ لا شريك لك لبيك إن الحمد والنعمة لك والملك لا شريك لك يا الله ብቸኛ ተመላኪነት ያስተጋባሉ ከየትኛውም ቦታ የመጣ ከሰባቱም ሀገር የተሰባሰበ ይሄን ይናገራል ፀሐይ ስትጠልቅ ወደ ሙዝደሊፋ ይመጣሉ ሙዝደሊፋ ላይ መግሪብና ኢሻ ሳይደርሳሉ ጀሙ ተአኺር አድርገው ይሰግዳሉ እዛ ያድራሉ ከሱቢ በኋላ ወደ ይሄዳሉ ጀመራት ይሄዳሉ ጀመራት ካደረጉ አላሁ ፉቃቸው ዘይ ተመቻቸለት ደሞ ጧፉን አድርጎ የዛን ጸጉሩን ምን ያረጋል ይላጫል ጥፍሩን መቆረጥ ካለበት ይቆረጣል የአረፋ ቀን ምን አይነት ቀን ልዩ ቀን በላጭ ቀን እነዚህ ቀን ጾሙን የጾመ እዛ ያሉት አይጾሙ ሐጅ ላይ ያሉት ለምን ኢባዳ ላይ ነው ድካም አለ አይጾሙም እነሱ ነብዩ ሰለላሁ ዐለይሂ ወሰለም ግመል ላይ ሆኖ ጠጥተው ወተት እየጠጡ አሳዩ ለሰዎች እንዳልጾሙ ለማሳየት ሲያም የውም አረፋ የአረፋን ጾም አሉ ነብዩ ሰለላሁ ዐለይሂ ወሰለም إني أحتسب على الله أن يكفر السنة التي بعده وسنة التي قبله ያለፈውን አንድ አመትና የወደፊቱን አንድ አመት ያስምራል ብዬ አላህን ከጅላል የሁለት አመት ወንጀል ያስምራል አያችሁ ፍርሳ ሁለት አመት ወንጀል በአላህ ቀላል እዛ ገቢዎች ምናምን የስድስት ወር አውፍ ተብላል ቢባል እንዴት ነው የምትደሰተው በአላህ ይሄ ግን የሚያገኘው ይሄን 10 ቀን ላይ በዚህ መልኩ እንዲያደረገ አንድ ወር እንደዚህ አድርጎ ምናምን የሆነ ሪፖርት ያቀረበ በዚህ ሰዓት መጥቶ ቢባል እናደርጋለን ለምን የስድስት ወር አውፍ ልንባል ነው አላህ በገንዘብ የሚታመን ነው እንዴ የሚታመን ነገር ነው እንዴ አውፍ ያለ በገንዘብ ብንገልጸው እኮ ማይገኝ ለምን ወንጀላችን ላይ ደርሷል የውም አረፋ አላህ ከጀሃነም እሳት ባሪያዎችን ነፃ የሚያወጣበት ቀን ما من يوم أكثر من أن يعتق الله فيه عبدا من النار من يوم عرفة عند عرفة كان الله ባሪያዎችን ከጀሃነም እሳት ሁርም ይልበት ቀን የለም አላህ ከነሱ እንዲያደርግ ያ ረብ ነፃ አውጣኝ ብለን ዱዓ ምናደርግበት ነው የውም አረፋ ምን ተባለ ሌላ ከዱዓዎች ሁሉ በላጩ ዱዓ የውም አረፋ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም خير الدعاء ከዱዓዎች ሁሉ ልዩ ዱዓ በላጩ ዱዓ ዱዓው የውም አረፋ የአረፋ ቀን ዱዓ ነው አሉ وخير ما قلت انا والنبيون من قبلي እኔም ከኔ በስተፊት የነበሩ ነቢያቶች ካለው ነገር የተሻለ ኸይር ነገር لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير سبحان الله يمتي يوم عرفة ቀን 9ኛው ቀን የዙል ሂጃ 9ኛው ቀን ነገ ኢድ ነው ሊባል ቀን ማለት ነው 9ኛው ቀን ከዱዓዎች ሁሉ ልዩ ዱዓ ያ ቀን ነው ተብሏል አዳ ሀጃ የለም ስንት ሀጃ አለብህ ለማግባት ፈልገህ ያልተሳካ ልጅ ፈልገህ የዘገየብህ ያ ረብ በላ በየቂን አድርጓ አላህን ለምኗ አላህ አሳፍርም ወላሂ ቁርአን ላይ የነቢያቶች ታሪኮችን ሲነግረን
ዘከርያን በዚህ እድሜው ሊሰጠነው ሲል ለምንድነው ታሪክ ብለን እንድናልፈው ከንፈር እንድንመጥበት እንድንደነቅበት ብቻ አይደለም ወከዛሊከ ነጅዚ المحسنين እንዲህ በዚህ መልኩ ሙህሲኖችን በጎ የሚሰሩትን እንመነዳቸዋለን አለ አላህ ዘከርያን እንደለገስኩት እለግስሃለሁ እያለ ነው አላህ ኢብራሂምን እድሜያቸው ሄዶ ከሀጀር አላህ ለገሳቸው ኋላ የመጀመሪያ ሚስታቸው ሳራ ኢስሐቅን የለገሳት ኢስማኤል ከተወለደ ከ13 ዓመት በኋላ ኢስማኤልን ለነብዩላህ ኢብራሂም ሲለግሳቸው 86 ዓመታቸው ነበሩ ኢስማኤል ማን ነው ኢብራሂም ዘከርያ ያህያን ሲለገሱ እድሜያቸው 100 ነበር የሚስታቸው እድሜ ደግሞ 99 ነበር መሃን ነበረች አላህ ሲለግስ በካልኩሌት አይደለም መርየም ጋር ሲገቡ በበጋ ማይገኘው ምግብ ያገኛሉ በክረምት ማይገኘውን ያገኛሉ ከየት ነው ይሄ ብለው ጠየቁ ይሄማ ከአላህ ዘንድ ነው ኢነላህ የርዝቁ መን የሻ بغير ሒሳብ አላህ ባሪያዎችን ሲለግስ ያለ ሒሳብ ነው በካልኩሌት አይደለም እኛ ሒሳብ ሰርተን ነው ይሁን ነገር ምን አላህ ሲለግስ እንደዚህ ነው ስለዚህ ዱዓ ምናደርግበት ነው ሁሌም ዱዓ ማድረግ አለብን ያን ቀን ደግሞ በልዩ ሁኔታ ያ ረብ እንበል ዚክር ከምናበዛበት አንዱ ይብዛ ምኑ لا إله إلا الله سبحان الله لا إله إلا الله ይሄን ስለኔ አንድ ወንድም ታክሲ ላገኘኝና አንድ የሌላ እምነት ተከታይ እቺን ቃል በአንድ ወቅት የሆነች መስጊድ ላይ ስለ አረፋ ያወራ ይሄን لا إله إلا الله ሚለውን ተነተንከው አለኝ እና አንድ የሌላ እምነት ተከታይ ቲክቶክ ላይ ያገኘውና በዚህ ሂዳያ ያገኘ እስልምናን ተቀበለኛው እጅ ላይ አለ سبحان الله لا የለም ኢላህ አምላክ ኢላላህ ማን ሲቀር አላህ ሲቀር ወህደሁ ብቸኛ ላ ሸሪከ ለሁ ለሱ አጋር የለው ሊሰገድ ሊጎበደል ሊታረድለት የሚገባ አምልኮ ሊገባ የሚገባ ከአላህ ውጭ ማንም የለም ላ ሸሪከ ለሁ ለሁል ሙልክ ንግስናም ለሱ ነው ወለሁል ሐምድ ምስጋናም ለርሱ ነው ወሁወ እሱ አላህ አላ ኩል ሸይን ቀዲር በማንኛውም ነገር ቻይ የሆነ ጌታ ነው ምንም ማያቅተው ሁሉንም ነገር የሚፈጽም አድራጊ የሆነ ጌታ ይህን ዚክር ምናበዛበት ሐጅ ላይ ነው ወንድሞች ከየትኛውም ዓለም የተሰባሰቡ አይኔ በአገሬ ቋንቋ የሆነ ነገር ልበላይ ምንድነው የሚያስተጋባው ለበይክ አላሁመ ለበይክ ለበይክ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ነው የሚለው ለምን እዛ ቦታ ላይ ሄዶ የሚያጅበው ሽርክ ላይ የወደቀ ሰው ሄዶ ስለሚለምነው ስለ ሽርክ አውራ ለምን ሐጁ ይሄ ነው ተብሎ መስፈርት መጥቶለታል በዛ መስፈርት በዛ አካይድ በተሰጠው መመሪያ መሰረት ብቻ ይጓዛል ሱብሃንአላህ ለዚህ ነው ሐጅን በስነ ስርዓቱ ዋጅባቶችን ተወጥቶ ከሙሐረማት ነገሮች ርቆ ሐጅ አድርጎ የመጣ ደሞዙ ዱንያ ላይ አይተመንም ምንድነው ደሞዙ الحج المبرور ليس له جزاء إلا الجنة كجنة تجري لا شلمات اللهم رفس لله فسق لله سميت كسكاش نقر سوني البدل يتصدب بزي ملكو حج አድርጎ የመጣ رجاءك يوم ولدته امه እናቱ እንደወለደችው ቀን ሆኖ ይመለሳል ታጥቦ ንጹህ ሆኖ አዲስ ሆኖ ይመጣል እዛ ቦታ ላይ ከየትኛው ማህጉር የመጣ ይሄን ነው ስለ አላህ ብቸኛ የተውሂድ ምንነት የሚገለጽበት የአላህ ብቸኛ ተመላኪነት የሚንጸባረቅበት ቦታ አላህ ይወፍቃቸው እዛ ቦታ ላይ ሆነው ይሄን ያደርጋሉ ሐጃቸውን አላህ ለነሱ ይቀበል በሰላም ደርሰው በሰላም ይመለሱ አላህ ያድርጋቸው እኛም ደግሞ አላህን ለግሶናል ምን እነዚህ ልዩ ቀናቶች እንጠቀምበት ለጎረቤት ምቻልክ አድሉን ተጠቀም እስቲ ምቹ የሰዎችን ሐጃ ለማውጣት የሰዎችን ጉዳይ ለመፈጸም ሞክር በሙስሊም ወንድሞች ላይ ደስታን ለመጣል ሞክር አላህ ይደሰትብህ ነብዩ ሰለላሁ ዐለይሂ ወሰለም እኔ አንድ ወር እዚህ መስጊድ ላይ ያሉ መስጊዳችን ነው መስጊዱ ንጉዋ እኮ ነው ከሌላ ቦታ ሲሰገድ በአንድ ሺህ የሚበልጥበት መስጊድ ላይ እኮ ነው አንድ ወር ኢዕቲካፍ ከመቀመጥ የወንድሜን ሐጃ ባውጣ እሱ ለኔ ተሻለ ነብዩ ያሉት ታዳ ወንድሞቻ እስቲ ዒድ ሊመጣ ነው ይባላል ሲጨናነቁ አስደስታቸው
አባት የሞተባቸው አሉ፣ የቲም የሆኑ አሉ። አባታችን ቢኖር እኛ ጋር የሚታረድ ነበር ብለው ሊያለቅሱ አይገባም። አባታችን ቢኖር እኛም አዲስ ልብስ እንለብስ ነበር ብለው ሊያዝኑ አይገባም። አስደስታቸው፣ አላህ ይደሰትብሃል። ወላሂ አላህ ይደሰትብሃል። የእነሱንም ባጥረክ ቀልብ እንዲረጥብ ከፈለክ አሉ ነብዩ ሰለላሁ ዐለይሂ ወሰለም የየቲምን አናት አብሳሉ። ሱብሃንአላህ አብስ ምን ይሆናል? ቀልብ ይረጥባል። ያበላስ ታዲያ፣ ያጠጣስ ታዲያ፣ ያለበሰስ ምን ደረጃው ታዲያ አስቡት። ሱብሃንአላህ ነገ ምን ልጆቼን ትቼ ሄዳለሁ ብዬ በማሰብ ሌሎችን እንደዛው እናስብ። ደስታ እናስገባ። አላህ ቤት ውስጥ ደስታ ያስገባል። የመጣ በላ ካላህ ላይ ያነሷል። ለምን? ሰደቃ ነው። ሰደቃ በላን ይመልሳል። የአላህን ቁጣን ያበርዳል። መጥፎ አወዳደቅን እንዳትወድቅ ያደርጋል። ሰደቃ፣ መልካም ስራ መስራት፣ ሁሌም ለዚህ ነገር ዝግጁ መሆን አለብን። ሙስተዒድ ነህ። ስለዚህ ዒዱም ሲመጣ ይሄ ነው ደስታ። ዒድ ሲባል ኢስላም የራሱ ትናል። ሱብሃንአላህ ከአስሩ ቀን ልዩ ቀን የውሙ ነህርን የእርዱ ቀን ተብሏል። እርድ ስታርድ ለእያንዳንዱ ባረድከው ፍየል ሊሆን ይችላል፣ በግ፣ ከብት ጸጉሩ ልክ አጅር አለው ተብሏል። ምንዳውን ተመልከቱ። የኢባዳ ቀን፣ ዚክር የምናደርግበት ቀን፣ ዱዓ የምናደርግበት ነው። ዝምድናን የምንቀጥልበት ነው። ጎረቤቶቻችን የምናይበት ቀን። ሱብሃንአላህ እንደው ኢስላም እኮ ፍቱህ መድኃኒት እኮ ነው ወላሂ። ዘካ አለና የረጅም ጊዜ ችግር መቅረፊያ መፍትሄ አመጣ አይደል? ሰው ዘካውን ዛሬ በስነ ስርዓት አያወጣም እንጂ በስነ ስርዓት ቢያወጣ የረጅም ጊዜ ችግር መፍትሄ። ይሄ አሰልፎ 100 ብር 200 ብር መስጠት አይደለም፣ ሰው ስራ ላይ እንዲገባ ማድረግ ነው። እዛው ዒደል ፊጥር ሲመጣ ዘካተል ፊጥር አመጣ፣ ዕለታዊ ደስታ ማግኛ፣ ሰዎች እንዲደሰቱ። አሁን ደግሞ ዒደል አድሃ ኡዱሂያ የሚለውን ህግ አመጣ። ኡዱሂያ እንዴት ነው? 3 ቦታ ይከፈላል አይደል? አንዱ እጅ ለማን ነው? ለምስኪኖች። ሱብሃንአላህ ለምን? ካንተ ጋር እንዲመሳሰሉ ነው። የዒድ ቀን የደስታ ቀን ስለሆነ አብሮ እንዲደሰቱ ነው። ምክንያቱም እዚህ ጋር ይደሰት እዚህ ጋር የሚያለቅስ ቢመጣ ደስታው ሙሉ ይሆናል እንዴ? አይሆንም። ደስታው ሙሉ አይሆንም። አያችሁ እስልምና የረጅም ጊዜ የአጭር ጊዜ ምን አለው? ችግር መቅረፊያ አለው። እኛ ከኖርንበት በእስልምና መመሪያ ተከተጓዝን እነዚህ ጥቅሞችን እናገኛለን። ስለዚህ ከዱንያ በላጭ የሆኑ ቀናቶችን እንጠቀምበት። ወላሂ እስቲ ከቁርአን ራቅን፣ ረመዳንን ቀራ ነው ረመዳን ወጣ፣ ቁርአንን አኮረፍና ይሄው ድሉን አላህ አመጣ። ያ ረቢ ጽናት እንዲለግሰኝ እንዲኖረኝ አድርገህ ወፍቀኝ ብለን ዱዓ እናድርግ። በምን? በቁርአን ላይ የቻለ በቀን 3 ጁዝ እየቀራ ለማክተም ካልቻል ከአንድ ጁዝ እስቲ 10 ጁዝ እንኳን ንቅራ በ10 ቀን የአላህን ደብዳቤ እናንብብበት። ከዛም ደግሞ ከረመዳን ከዚህ ቀናቶች ከዙልሂጃ 10 ቀናቶች በኋላም ደግሞ ጽናት እንዲለግስ ዱዓ አድርግበት። ሰዒድ ብን ጁበይር ረሕመቱላህ ዐለይህ እነዚህ 10 ቀናቶች ሲመጡ ከወትሮ በተለየ መልኩ ኢባዳቸውን ያከናውኑ ነበር። እንደውም ምን ይላሉ? በእነዚህ 10 ቀናቶች ኩራዞችን እንዳታጠፉ ይላሉ። በወቅቱ ኩራዝ ስለነበረ ፋኖስ ስለነበረ ምንድነው ማብራቶችን እንዳታጠፉ፣ በኢባዳ ላይ ጠንከር በሉ። 9ኛውን ቀን ደግሞ ይላሉ ከናንተ አልፎ ኻዲሞቻችሁን ጭምር ቀስቅሱና ሱሁር ይመገቡ። ለምን? የውሙ ዓረፋ 9ኛን ቀን እንዲጾሙ። ስለዚህ የቤት አባወራ በልጅ ላይ ኃላፊነት አለብሽ፣ በሚስት ላይ ኃላፊነት አለብሽ። ነገ ደስተኛ እንድንሆን ጀነት ላይ እንድንሰባሰብ ዛሬ የምንሰራቸው ኢባዳ ወሳኝነት አላቸው። ልጅህን አበረታታው፣ ሚስትህን አንቃት፣ በኢባዳ አብራችሁ። የአላህ መልእክተኛ ዱዓ አደረጉ፣ አላህ ይዘንለት። ማን? ሌሊት ተነስቶ ሚስቱን የቀሰቀሰ እምቢ ስትለው ፊቷ ላይ ውሃ ይደፋባት። አላህ ይዘንላት። ለሷም ቀድማ ተነሳ የቀሰቀሰችው እምቢ ሲላት ውሃ የደፋችበት ማለት መርጨት ማለት ነው እንጂ አንድ ባልዲ ውሃ ገልብጥ አይደለም። አላህ ይዘንላቸው። በረካ ያለው ትዳር ይሆናል። በኢባዳ የሚበረታቱ ጥንዶች ባለትዳሮች ትዳራቸው ያማረ ይሆናል። ምን ካለው? ኢባዳ ካለው፣ አላህ መገዛት፣ አላህ መዘከር፣ አላህ የታወሰበት ትዳር
ሁሌም በረካሉ ደስታው የሚያመጣው ማን ነው አላህ ነው አላህ ይዘነልን በምንድነው የምንቀሳቀሰው እኛ ተነሽ ኳስ ጀምሯል ድራማ ጀምሯል ተነሽ ይሄ በረካ ይኖረው በረካ የሚኖረው ያ በኢባዳ እንበረታታ አላህ በትዳራችን ለምን ያረጋናል ደስተኛ ያረጋል ትንሽ ነገር ኖሮ والله እንድትብቃቅ እንድትደሰት ያረጋል በረካውን አላህ ያመጣዋል ደስታ የሚባለውን ጣም እንድትቀምስ ያደርጋል ምን ኢባዳ ላይ ስንበረታታ ሁሌም ደስታ አላህን ስንቀርበው እናገኘው አላህ ተርቆ والله ደስታ የለም ይሄንን ወቅ አላህን ርቀን ደስታ ይገኝ ይሄው ተመልከቱ አውሮፓዎች አላህን ራቁ ደስታ ጠፋ ደስታን ለማግኘት ያልፈነቀሉ ድንጋይ የለም والله ምን አደረጉ የኸምር አይነት ጠጡ ኸምር አይነት የሚባሉ ውድ ኸምሮችን ከውጭም ያስመጡ ምን ይያሉ ምን ፍለጋ ደስታ አጡት ዝሙቱን ፈጸሙት ደስታውን አጡት በሱም ስላረኩ ወንድ ለወንድ ጋብቻ ግብረ ሰዶሙን ፈጸሙ ምን ፍለጋ ደስታ ፍለጋ አጡት የለም ብዙ ፋሂሻ የተባሉት አጸያፍ የተባሉ ተግባሮችን ፈጸሙ ምን ፍለጋ ደስታ መጨረሻ ግን ደስታ ምን አሉ የሚገኘው በቃ ራሳችንን አጥፈን ከዚህ ዓለም ስንለይ ራሳቸውን በራሳቸው መውጋት ጀመሩ ህይወታቸው ሊያጠፉ ባህር ውስጥ መክተት ጀመሩ ኤሌክትሪክ መጨበጥ ጀመሩ ይሄው አሜሪካን ብሰሙ ሌሎች አውሮፓ ሀገር ብሰሙ ቁጥር አንዶች እነሱ ናቸው ህይወት በራሳቸው እጅ በራሱ እጅ የሚያጠፋ እንደነሱ አላህ ምን አለ አላ بذكرillah تطمئن القلوب አዋጅ ንቁ አላህን በማውሳት ልቦናዎች ይረጋጋሉ ደስታ ሊመጣ የሚችለው አላህን ስናወሳ አላህን ስንዘክረው ነው ስንቀርበው ነው ስናስታውሰው ነው አላህ ደስታ የሚሰጠን የአላህ ጥበቃ የሚመጣው እሱን ስናስታውስ ነው አላህን ርቀን ከየትኛው በቤት በኩል ነው ደስታ የሚመጣው በምን መልኩ አይገኝም والله ስለዚህ አጋጣሚውን እንጠቀም ሚለው ርዕስ የመጣው ይሄ አጋጣሚ በቃ የሚሰጠንን አጋጣሚ ፍርሳ እድል እንጠቀም ታመተኝተሃል ከዛ አላህ ደግሞ ያነሳል አፊያ ያረጋል እድል ተጠቀም ምልክት እየሰጠን ይሄው ዛሬ ተይዛል መንቀሳቀስ አቅቶ ነበር ራስን ስተ ነበር አጣቅም ነበር ማደንዘጃ ተወቅተ ኦፕራሲዮን ሆነ ምናምን ያመጣል እድል ነው ተጠቀም ነገ ደግሞ ከዚህ ውጭ አለ ምንም ራስን ማታቅበት ወቅት ይመጣል ቀብር ምትገባበት ጊዜ ይመጣል እድል ነው ተጠቀም ነው አላህ ይመጣል والله ምን አይነት ነገር ዛሬ መኪናችን ላይ ራሳችን ገባለና ዛሬ ልብሴን ራሴ አውልቃለሁ ራሴ ለብሳለሁ አይደል ዛሬ ሻወር 3 ራሴ በጣም ተጣጣባለሁ አይደል ነገስ ሌላ ሰው ያጥበኛል ነገስ ሌላ ሰው ልብሴን ያለብሰኛል ያውልቅብኛል ነገስ ሌላ ሰው መኪና ላይ ይጭነኛል ያ ማቅብጥበት ያ ወቅት ይመጣል አቅም እኔ ላይ ባዶ የሚሆንበት ወቅት ይመጣል እድልን ተጠቀምበት ተዓረፍ ኢላ الله في الرخاء አላህን በአማኑ ጊዜ እወቃ ሁሌ ሀብት ሲመጣ ወደ መስጊድ ነው መምጣት ያለበት ወደ ሙሐደራ ነው ዛሬ ትርፋማ አግኝታል በንግድ ስኬታማ ሆናል ጥሩ ገቢ አግኝታል እስቲ ሌላ ቦታ ልዝናናት ወዴት ነው ወደ መስጊድና አላህን አመስግንበት ጌታዬ አንተ ባሰጠኝ ማን ይሰጠኝ ነበር እንጂ አይ ዛሬ ማቅም ኖሯል በቃ በራሴ ተብቃቅቻለሁ ምናም አትበል ሰሃቦችን እኮ በራሴ ተብቃቅቻለሁ ሲሉ ማለት በቁጥራቸው ሲመኩ ምን ሲሉ አላህ አሳይቷቸው የሁነይን ዘመቻለት ነብዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ማን ነው ከመዲና ወደ መካ 10,000 ጦር ይዘው ሄዱ መካ እንድል አድርገው ገቡ 2,000 የሚጠጋው እዛው መካ ላይ ሰለመ 12,000 ወደ 80 የሚጠጉ ሙሽሪኮች ከነብዩ ጋር ቃል ስለገቡ አብረው ሊዋጉ ወደ ሁነይን ሰሃቦቹ ምን አሉ ዛሬማ በቃ ተቆጣጥ ምንም መሸነፍ የለም በምን በቁጥራቸው አላህም አውሳ ወየውመ ሁነይን ኢዝ አዕጀበትኩም ከፍረቱኩም የሁነይን ለተውነት አስተውስታ ምን እንደተከሰተ ቁጥራቸው አስገረማቸው
የሙታ ዘመቻ ላይ የሩሞቹ ቁጥር 200,000 ነው የሰሃቦቹ 3,000 ነው ድል አድርገው ግን መጡ ማን 3,000 ማን ስለተጠጉ አላህን ስለተጠጉ የበድር ላይ እንደዛው አላህን ስለተጠጉ አላ የሁነይን ዘመቻ ላይ እንዲህ ሲሉ በቀስት ከዚህ ከዛ ሲሏቸው ሁሉም ተበታተኑ የሚገቡበት አጡ ነብዩና ጥቂት ሰሃቦች ብቻ ቀሩ አነ ነብዩላህ ከዚም እኔ ነብይ ነኝ ውሸት አይደለም አነ ኢብኑ አብዱል ሙጠሊብ የጀግንነት ጥግ ነብዩ አሳይ ጀግና ናቸው ረሱል ሰለላሁ ዐለይሂ ወሰለም ፊት ለፊት ከዛ በኋላ ነው አረጋግቶ አላህ ማያዩትን ሰራዊት አውርዶ ድልን ይሰጣቸው ማለት በራሴ ስትል ነው እንዴ ገንዘብ ሀብት ስለመጣን የተመካበት በስልጣን ነው በዘር ነው እንዴ ባዶ አድርግባለሁ ይላል ቃሩንን ያሳያል ይሄው በገንዘቤ ሲል ዋጮ አላት ምድርን ዋጣችሁ ባዶ አደረገች ባዶ ናችሁ ይያለኝ አላህ ወላሂ የቅርብ ጊዜ ትውስታ አለ አይደል ኮሮና ሱብሃንአላህ ትውስታ አለ ማንንም አይነካካበት እንዴት ነበር ይሆነው ተራርቀን የሰገርንበት ቤት ስንገባ ቆይ ልጆች እንደይመጡ ብለን ሌላ ልብስ አምጡልን አውልቀን እንደዛ ነበር ሲባል ነበር ሌላ ልብስ ቀይረን ምን ብለን ማክስ ነገር ተደርጎ አራፍንም በቃ መለበስ አለበት ተብሎ አላህ አሳየን እኮ ወላሂ አቅማችንን አሳየን የሱን ደሞ ልዩ ኃይል አላህ አሳየን ባይኔ ማይታይ ቫይረስ አላህ ልኩ ሰራዊቶች አላህ ብዙ ናቸው ስለዚህ በኔ እንደኔ አንበል የሆነ ነገር ሲኖር በራሱ የተፈቃቃመውን መተይተል እኔ ደካማ ነኝ ያ ረቢ አንተ ባታስተካክልኝ ማን ያስተካክልኝ ጌታ ይርዳይ ገንዘቤን ባርክልኝ ቤተሰቤን ጠብቅልኝ ብለን ሁሌ ዱዓችን ነው ምን ያለበት ነብዩ ያስተማሩን ይሄንን ነው ሰለላሁ ዐለይሂ ወሰለም ለዚህ እነዚህ 10 ቀናቶች ይሄንና መሰል ነገሮችን እንደ ልዩ አጋጣሚ አድርገን ልንጠቀምበት ይገባል ከአባ ላይ ዙሪያ ሰው ሲሰባሰብ የአላህን ብቸኛን ተመላኪነት ያወጁ ጧፍ ሲያደርጉ ዱዓ ዚክር ሲያደርጉ ምን ያሰቡ ቂያማ አይደል እንዴ ቤት ንብረቱን ትቶ ልጆቹን ትቶ ቤተሰቡን ትቶ ከአባ ዙሪያ ላይ አረፋ ላይ ሲሰባሰብ ራቆቱን ሆኖ በፎጣ ብቻ ተጠቅልሎ ምንድነው ነገም የውመል ቂያማ ራቆትን አላህ ፊት ትቆማለህ እንዴ ተሰባሰባለህ ነው መልእክቱ ይሄ ነው አንዱ እንድናስታውስ ከአባ ስለ አንድ ነገር ትዛለኝ ቅድም አንድ ወንድም አንዳንድ አገራችን ላይ ያሉ የትምህርት መማሪያ መጽሐፎች ላይ ስለ ከአባ ያነሱና ረሱል አለይሂ ሰላቱ ወሰላም መካ ሲገቡ ጠቅላላ ጣዖትን ምን አድርጓሉ አውድመዋል ከአባ ዙሪያ ላይ ያሉት ውስጡንም ከዙሪያው 360 ጣዖታት በአጠቃላይ እንዲወገዱ አድርጓል ከአባን ግን እንደምን ይመለከቱታል እንደ ጣዖት ይመለከቱታል ይሄ ቤት የማን ነው መስጂድ የአላህ ቤት ነው ምንድነው የምናደርገው ገብተን ሰላት ነው የምንሰግደው አይደል ማንን ነው የምንገዛበት የቤቱን ባለቤት አይደል አላህ ምን አለ ቁርአን ላይ فليعبدوا على كعبان አንስቶ فليعبدوا رب هذا البيت የዚህም ቤት ባለቤት ጌታ ይገዙ የቤቱ ጌታ ማን ነው አላህ እዚህ ነው እኮ ዑመር ምን አሉ حجر الاسود لا تضر ولا تنفع አትጠቅምም አትጎዳም ነብዩ አለይሂ ሰላቱ ወሰለም ሲስሙ ባላይ ኖሮ አልስምህም ነበር ነብዩ ስለሳሙ ግን ነብዩን ለመከተል ምን አደርጋለሁ ያውቁታል ሙስሊሞች እስላም አምላክነት ለአላህ ብቻ እንደሆነ ከአላህ ውጭ ሌላ የሚመለክ ነገር እንደሌለ አላህ በብቸኛ ተመላክ እንደሆነ ያውቁታል ነገር ግን ለማወዛገብ ሰዎችንም እንትን ለማለት እችንና መሰል እንትኖችን ያመጣሉ እያወቁት ማለት ነው እንጂማ ቀልባችን ላይ ያለው ማን ነው አላህ ወለና ሰላቲ ወኑሱኪ ወመህያየ ወመማቲ ሊላሂ بالعالمين كون لا علامات ጌታ እኮ ይሄን ያስተማሩን ደግሞ ለዓለማት እዝነት ተደርገው የተላኩት ነብይ ናቸው ማን ረሱል አለይሂ ሰላቱ ወሰለም ስለዚህ አሁንም መዳን ከፈለገ አንድ ሰው ሊድን የሚችለው የዓለም መድህን ነብዩ ናቸው ሁሉም ኢሳም ለአካባቢያቸው የተላኩት ሙሳም ለአካባቢያቸው የተላኩት ለዓለም መድህን የተላኩት
ነብዩ ናቸው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ሙሐመድ ወይ እኛን አንተን ለዓለማት እዝነት አድርገን እንጂ አላክንም። የተላከው ለዓለም እዝነት ሰው ሊድን ፈላህ ነጃ ሊወጣ የሚችለው ከጭንቀቱ ሊወገድ የሚችለው የመጨረሻው ስኬት ጀነትን ሊያገኝ የሚችለው የነብዩን ሰለላሁ ዐለይሂ ወሰለም ጎዳና ሲከተል ብቻ ነው። ነብዩን ሲከተል የነብዩን ነብይነት ሲያረጋግጥ ነው። የአላህን ብቸኛ ተመላኪነት ሲያረጋግጥ ነው። ዒሳም ይመጣሉ። አዎ በነብዩ ሸሪዓ ላይ ሆነው የረሱሉን ሸሪዓ አረጋግጠው ሰዓታቸው ይደርስና ይሞታሉ። ማን ይሰግድባቸዋል? ሙስሊሞች ይሰግዱባቸዋል፣ ይቀበራሉ። አልሞቱም ስላልሞቱ ማለት ነው። ወማ ሰለቡሁ ወማ ቀተሉሁ አልሰቀሉትም አልገደሉትም የአላህ ቃል። ስለዚህ ብዙ ጊዜ በመጽሐፍም በተለያየ እንትን ይላሉ። እኛ ግን የሚጠበቅብን ልጆቻችን ሁል ጊዜ የነብዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ምን ይመስላል፣ ሰሃቦች ምንድናቸው፣ ሞዴል አድርጓቸው የሚይዟቸውን ሰሃቦችን እናስተዋውቃቸው። ስንት እግር ኳስ ተጫዋች ያውቃሉ ልጆቻችን? ስንት አርቲስት ያውቃሉ አይደል? ስንት ዛሬ እንዲህ ፕሮግራም አለ ምናምን ይነግሩናል አይደል? እስቲ አብዱላህ ኢብኑ አባስ ማን ነበር? ሐምዛ ማን ነበረ? ኻሊድ ማን ነበረ? አባ ሁረይራ ማን ነበረ? አቡበከር ማን ነበረ? ኢንፋቅ እንዲያው ሰደቃ ላይ እንዲበረታቱ ስለ አቡበከር ታሪክ ንገራቸው። ስለ ዑስማን ንገራቸው። ጀግነት እንዲመጣ ኻሊድን አስተዋውቃቸው። ሐምዛን ንገራቸው። ለውቀት ፍቅራቸው እንዲመጣ አባ ሁረይራን አስተዋውቃቸው። እና አብዱላህ ኢብኑ ዑመር እና አብዱላህ ኢብኑ አባስ አስተዋውቃቸው። ልጆቻችን ሰሃባዎች ጋር እናስተዋውቃቸው። ሰሃባን እንዲወዱ እናድርጋቸው። ይሄን ውስጣቸው እናስገባ። እኛ በአላህ ምን እየሰጠን ነው ለልጆቻችን? ስንት ፕሮግራም፣ ስንት የእግር ኳስ ተጫዋች ታሪክ፣ በዚህ ገባ፣ እዚህ ወጣ፣ እዚህ ተዘዋወረ፣ ይሄን ገንዘብ አገኘ፣ በደንብ ያብራሩልን። እስቲ አብዱላህ ኢብኑ አባስ ማን ነው? አብዱላህ ኢብኑ ዑመር ማን ነው? አቡበከር ማለት ማን ነበር? እስቲ ማን እንንገራቸው። እኛው ካላስተማርናቸው ማን ሊያስተምራቸው? በዚህ መልኩ ስታስተምራቸው ምን ያደርጋሉ? እዛም መጽሐፍ ሌላ ነገር ይበለው ምን ይበለው አቋሙን ያሳያል። አንድ ታሪክ ተናግሬ ልዝጋ ፕሮግራሜ። አውሮፓ ላይ አንድ የተከሰተ ክስተት ማለት ነው። ልጆች ምን መሆን ትፈልጋላችሁ? የተለያየ አስተማሪዎች እንትን ይላሉ። እኛም አላ ልጆች ፓይለት፣ ዶክተር ምናምን ይላሉ። አንደኛው ልጅ ሰሃባ፣ ሱብሃንአላህ ሰሃባ፣ እንግሊዘኛው ቢታይ ሰሃባ ምን አይነት ግራ ገባቸው። ማን ምንድነው ሰሃባ? አስተማሪዋ ስትጠይቀው እናቴን ጠይቃት ትነግርሻለች። በጣም መመራመር ስለሚፈልጉ እናትየው ጋር ቀጠሮ አድርጋ ያዘች። ማን ነው ሰሃባ? ምንድነው ሰሃባ የሚባሉት? እነዚህ ትውልዶች የነብዩ ባልደረቦች፣ ምርጥ ዘመን ላይ ነበሩት ምርጥ ኡማዎች፣ ለነብዩ ህይወታቸውን የሰጡ ልዩ ፍጡር ናቸው። ሰሃቦች ሰው ናቸው፣ ግን የሚገርም ስብዕና ያላቸው። ተማረከች፣ ኢስላምን ተቀበለች። ባለቤቴ ንገሪልኝ፣ ባለቤትሽን ደግሞ ባለቤቴ ይነግረዋል። አያችሁ አይደል? ባለቤቷ ደግሞ የሷን ባል እንደዚሁ። ሱብሃንአላህ በአንድ ጊዜ ቤተሰቡን ወዴት አመጡት? ወደ ኢስላም። በምን ምክንያት? በዚህ ታዳጊ ልጅ የሰሃቦችን ሞዴል ለማድረግ ሰሃቦችን በሚወድ ልጅ። እኔስ ልጅ ታዲያ ምንድነው እያሰብ ያለው? ያንተስ ልጅ ያንቺስ ልጅ የሁላችን ልጆች በምን መልኩ ይሄን እናስብ። ስለዚህም ዙልሂጃ 10 ቀናቶች እንጠቀምበት። ዙልሂጃን ኡድሂያ ለማረድ የፈለገ የዙልሂጃ ጨረቃ ከታየበት ሰዓት ጀምሮ ጥፍር መቆረጥ፣ ጸጉርም ቀድሞ ቀመስን ከሰውነት ጸጉር ማስወገድ፣ ሌላም ማንሳት ይሄ አይፈቀድም። መቼ? 10ኛው ቀን መጥቶ ኢድ ቀን ሰላት ሰግደን ስንመለስ የኢድ ሰላት ኡድሂያውን እስክና ልክ አረድን በኋላ ምንም እዛኔ መቆረጥ፣ ጥፍርህንም ቀድሞ ቀመስን ጸጉርህንም መስተካከል ይቻላል ማለት ነው። ግልጽ ነው። አላህ Subhanahu Wa Ta'ala ከተቀበላቸው ባሮች መካከል አላህ ያድርገን። ከተሳሳትኩም ከነፍሴና ከሸይጣን ነው፣ ጥሩ ከሆነም ከአላህ ነው። አላህ Subhanahu Wa Ta'ala እዚሁ የተከበረው ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰበሰበን መጨረሻችን አላህ ያሳምርልን። መጨረሻችን አላህ ያሳምርልን። እነዚህ ልዩ ቀናቶችን በአግባቡ የምንወጣ አላህ ያድርገን። በአግባቡ የምንጠቀም አላህ ያድርገን። የውሙ ዓረፋ በላይ ዱዓ ነው ተብሏል። በዛን ቀን ዱዓችን ሙስተጃብ የሚሆንበት ቀን አላህ ያድርግልን። የውሙ ዓረፋ አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ቀን ነው ተብሏል። አላህ ከጀሃነም እሳት ሁር ካላቸው አላህ ያድርገን። ያ ረቢ እንደው እዚሁ ያሉትንም በአግባቡ ዒባዳችን የምንፈጽም አላህ ያድርገን። ሐጅ የሄዱትንም ሐጃቸውን አንተው ተቀበል።
በሰላም ሐጃቸውን ፈጽሞ ለሀገራቸው የሚበቁ አንተ አድርጋቸው። ከቤተሰቦቻቸው በሰላም የሚገናኙ አላህ አድርጋቸው። ያ ረቢ ዓለም ላሉት ሙስሊሞች ከመከራ ከጭንቀት ያ አላህ ነጃ በላቸው። ፊሊስጤም ላሉት ወንድሞቻችን አንተው ዘንላቸው፣ አንተው እርዳቸው። ያ አላህ እርዳታህን በእነሱ ላይ አድርገው። በጠላቶቻቸው ላይ በላይነቱን አንተ ወፍቃቸው። ያ አላህ በቃችሁ በላቸው። ሰላም አርጋቸው፣ ሰላም አርጋቸው። ቤተል መቅዲስን ከነዚህ አረመን ይሁዶች እጅ ነፃ አንተ አውጣው። ያ ረቢ በአማኞች በጀግኖች እጅ አንተ አስገባው። አላህ እኛ አንተ ባሮች ነን፣ ደካሞች ነን። ምንም ካለ አንተ እርዳታ ምንም ነገር ማድረግ አንችልም። ያ አላህ እርዳታ እኛ ላይ አንተ አድርገው። ያንተ እርዳታው በእኛ ላይ አንተ አድርገው። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم نجنا من بطش الظالمين. اللهم ادفع الظالمين بالظالمين. اللهم انصر إخواننا في فلسطين. اللهم انصر إخواننا في فلسطين. اللهم انصر إخواننا في فلسطين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. صلى الله على نبينا محمد وعلى آله وصحبه وسلم. وآخر دعوانا أن الحمد لله رب العالمين. السلام عليكم ورحمة الله وبركاته. الله أكبر الله